ሰላም ወዳጆቼ እንደምን አላችሁ? ይህ ፕሬክስሩ ኢንፎ ነው። የተለያዩ የቴክኖሎጂ ውጤቶችና የጥናትና ምርምር ስራዎችን ለመስራት የሚያግዙ የሶፍትዌሮችን መረጃ ሸር ለማድረግ የተከፈተ ሚዲያ ነው። ሚዲያውን ላይክ፣ ሼር እና ሰብስክራይብ በማድረግ ለብዙዎች እንዲደርስ እንድታደርጉልኝ እየጠየኩኝ በዛሬው ቪዲዮ መልቲፕል ሪግሬሽን አናላይሲስ እንዴት እንደሚሰራና በአንስታንዳርዳይዝድ እና ስታንዳርዳይዝድ ቤታ ኮፊሽንት እንዴት ኤክስፕሌንድ እንደሚደረግ አሳያችኋለሁ። ተከታተሉኝ። በመጀመሪያ በመልቲፕል ሪግሬሽን ውስጥ አንስታንዳርዳይዝድ እና ስታንዳርዳይዝድ ቤታ ኮፊሽንት ምንድናቸው የሚለውን መረዳት እጅግ በጣም አስፈላጊ ነገር ነው። የትኛውንስ መጠቀም ይገባል የሚለውን በትክክል ካልተረዳን በተለይ ሪሰርች ዲፌንስ ላይ ትልቅ ችግር ሊገጥመን ይችላል። በመልቲፕል ሪግሬሽን ውስጥ ቤታ ኮፊሽንት የሚነግረን ቴላስ how much the dependent variable changes for a one unit change in a predictors ኢንዲፔንዳንት ቫሪያብልስ ወይም ፕሪዲክተሮች በአንድ ዩኒት ለውጥ በሚያሳዩበት ጊዜ በዲፔንዳንት ቫሪያብል ላይ ምን ያህል ለውጥ እንደሚያመጣ የምናሳይበት የአናላይሲስ ውጤት ነው። በሪግሬሽን አናላይሲስ ውስጥ ቤታ ኮፊሽንት ሁለት አይነት ናቸው። አንደኛው አንስታንዳርዳይዝድ ቤታ ኮፊሽንት ይባላል። አንስታንዳርዳይዝድ ቤታ ኮፊሽንት ራው ኮፊሽንት ይባላል። ምክንያቱም በኦሪጂናል ዩኒት ኦፍ ቫሪያብል ስለሆነ የምንለካው ማለት ነው። በሜትር ከሆነ ቫሪያብሉ የሚለካው በሜትር ነው ዩኒቱ የሚቀመጠው። በኪሎግራም ከሆነ ቫሪያብሉ የሚለካው በኪሎግራም በራሱ ነው መለኪያው የሚያስቀምጠው ማለት ነው። ለምሳሌ ስተዲ ሃወርስ በኤግዛም ስኮር ላይ ያለው ውጤት ለማጥናት በሰራነው ሪሰርች ላይ ስተዲ ሃወርስ ቤታ 2 ብናገኝ እያንዳንዱ አንድ ተጨማሪ የጥናት ሰዓት በፈተናው ውጤት ላይ 2 ነጥብ የፈተና ውጤት ይጨምራል የሚል ድምዳሜ ወይም ኮንክሉዥን ላይ እንድንደርስ ይረዳናል ማለት ነው። ስለዚህ ስተዲ ሃወርስ መለኪያው በሰዓት ነው ማለት ነው። ሁለተኛው ስታንዳርዳይዝድ ቤታ ይባላል። ስታንዳርዳይዝድ ቤታ ኮፊሽንት የሁሉም ኢንዲፔንዳንት ቫሪያብል ቫልዩ ዩኒት ኦፍ ሜዠርመንት ተመሳሳይ ወይም ስታንዳርድ በማድረግ ነው የሚነሳው። ሚኑ 0 ነው ወይም ስታንዳርድ ዲቪዬሽኑ 1 ነው ብሎ ነው የሚነሳው። ይህም ውጤቱ ከኔጌቲቭ 1 እስከ ፖዚቲቭ 1 ድረስ ባለው ሬንጅ ውስጥ እናገኛለን ማለት ነው። የስታንዳርዳይዝድ ቤታ ኮፊሽንት ትልቅ ጥቅሙ የተለያዩ ኢንዲፔንዳንት ቫሪያብልስን ለመወዳደር ይጠቅመናል። ለምሳሌ የትኛው ፕሪዲክተር ነው ከፍተኛ ተጽዕኖ ያለው የሚለውን ለማስቀመጥ ያስችላል ማለት ነው። ምክንያቱም የኢንዲፔንዳንት ቫሪያብልስ ማለኪያዎችን ዩኒት ተመሳሳይ ወይም ስታንዳርድ ስለሆነ ማወዳደር እንድንችል ይረዳናል ማለት ነው። ለምሳሌ በስተዲ ሃወር ቤታ 0.4 ብናገኝ በእያንዳንዱ አንድ ዩኒት ስታንዳርድ ዲቪዬሽን ኦፍ ፕሪዲክተርስ ወይም ኢንዲፔንዳንት ቫሪያብል ውስጥ በፈተና ውጤት ላይ 0.4 ስታንዳርድ ዲቪዬሽን ያመጣል የሚል ውሳኔ ይሰጠናል ማለት ነው። አሁን በቀጥታ በኤስፒኤስኤስ መልቲፕል ሪግሬሽን እንዴት እንደሚሰራና ውጤቱ እንዴት እንደሚተነተን አሳያችኋለሁ። ተከታተሉኝ። ላይክ፣ ሼር እና ሰብስክራይብ እንዳትረሱ አደራላለሁኝ። በመጀመሪያ ፕሪፔር ዩር ዳታ። ሁልጊዜ ማስታወስ የሚገባን ኢንሹር ዩር ዳታ ኢዝ ክሊን፣ ኖ ሚሲንግ ቫልዩ፣ ኖ አውትላየርስ፣ ኖ መልቲኮሎናሪቲ ፕሮብሌም፣ ዘ ዳታ ዲስትሪቢዩሽን ኢዝ ኖርማል የሚለውን ነገር ማረጋገጥ ያስፈልገናል። ይህንን ከዚህ በፊት በሰራሁት ቪዲዮ ላይ እንዴት ዳታችንን ክሊን እንደምናደርግና እንዴት ማረጋገጥ እንደምንችል አሳይቻችኋለሁኝ። እሱን ወደኋላ ተመልሳችሁ እንድትከታተሉትም ጋብዛችኋለሁ። ሊንኩንም ከታች ዲስክሪፕሽን ላይ አስቀምጬላችኋለሁ። ዳታችን ክሊን መሆኑን ካረጋገጥን በኋላ ጎቱ አናላይዝ ሪግሬሽን ሊነር። በነገራችን ላይ ሊነር የሚለው አንድ ኢንዲፔንዳንት ቫሪያብል ከሆነ የምንጠቀመው ሪግሬሽናችን ሊነር ሪግሬሽን ይሆናል ማለት ነው። ነገር ግን ሁለት እና ከዛ በላይ ከሆነ ኢንዲፔንዳንት ቫሪያብል የምንጠቀመው መልቲፕል ሪግሬሽን ይሆናል እንጂ ለብቻው መልቲፕል ሪግሬሽን የሚል ድሮፕ ዳውን እንደሌለው ማስተዋል ይጠበቅብናል። ሊነር የሚለው ላይ ክሊክ እናደርጋለን። ሊነር የሚለው ላይ ክሊክ ካደረግን በኋላ ልክ ዲፔንዳንት ቫሪያብል ላይ የሚለውን ዲፔንዳንት ቫሪያብል ለምሳሌ በዚህ ሪሰርቻችን ጥናት ሳለሪ ነው ዲፔንዳንት ቫሪያብል ብለናል። ሳለሪ እናስገባለን። ኢንዲፔንዳንት ቫሪያብል የምንላቸው ደግሞ ኤዱኬሽን እና ኤክስፒሪየንስን ደግሞ ኢንዲፔንዳንት ቫሪያብልስ ላይ እናስገባለን ማለት ነው። በዚህም የምንሰራው አሁን መልቲፕል ሪግሬሽን ነው ማለት ነው። ምክንያቱም ከአንድ በላይ ኢንዲፔንዳንት ቫሪያብል ስለተጠቀምን ማለት ነው። በመቀጠል ክሊክ ኦን ስታቲስቲክስ ዘን ክሊክ እስቲሜት የሚለው ላይ ክሊክ እናደርጋለን። እስቲሜት የሚለው ላይ ክሊክ የምናደርገው ስታንዳርዳይዝድ እና አንስታንዳርዳይዝድ ቤታ ኮፊሽንት እንዲሰራልን ነው። ክሊክ ኦን ኮንፊደንስ ኢንተርቫል ፒ ቫልዩ 0.05 ነው ማለት ነው። 5% ኢረር ነው። በ5% ኢረር ነው የምንሰራው ወይም 95% ኮንፊደንስ ኢንተርቫል ቫልዩ አለ ማለት ማወቅ የፈለግ ነው። ስታንዳርዳይዝድ እና አንስታንዳርድ ቤታ ኮፊሽንት ስለሆነ ይበቃል። ዘን
ክሊክ ኦን ኮንቲኒው ዘን ክሊክ ኦኬ። ኦኬ በምንልበት ጊዜ ኤስፒኤስኤስ ኮፊሽንት ቴብል አውትፑት ጄኔሬት አድርጎልናል። በቀጥታ ኮፊሽንት ቴብል ላይ እንሄድና ሁለቱንም ቤታ ቫልዩ እናያቸዋለን። አንስታንዳርዳይዝ ቤታ ኮፊሽንት እና ስታንዳርዳይዝ ቤታ ኮፊሽንት ማለት ነው። በመጀመሪያ ማረጋገጥ ያለብን ሲግኒፊካንስ መሆናቸውን ነው። ሌቭል ኦፍ ሲግኒፊካንሱን በ0.05 ወስነን መተን ነበር። እንደምታዩት 0.00 ነው። የሁሉም 0.00 ነው። ይሄ ማለት ሲግኒፊካንት ነው ማለት ነው። እዚህ ላይ እንድናስተውል የምፈልገው ነገር ሪግሬሽን አናላይሲስ ነል ሃይፖቴሲሱ የሚነሳው ዜር ኢዝ ኖ ሪሌሽንሽፕ ቢትዊን ኢንዲፔንዳንት ኤንድ ዲፔንዳንት ቫሪያብል ብሎ ነው የሚነሳው። ስለዚህ ሲግኒፊካንት ከመጣ ሪጀክት ዘ ነል ሃይፖቴሲስ ማለት ነው። ነል ሃይፖቴሲሳችን ሪጀክት ሆኗል። ይሄ ማለት ዜር ኢዝ ኤ ሪሌሽንሽፕ ቢትዊን ኢንዲፔንዳንት ኤንድ ዲፔንዳንት ቫሪያብል የሚለውን ነገር አረጋግጦልናል ማለት ነው። እንደምታዩት ኮንስታንቱም ሲግኒፊካንት ነው። ኤዱኬሽን እና ኤክስፔሪየንስም ሲግኒፊካንት ነው ማለት ነው። ፒ ቫልዩዋችን ቢሎ 0.05 ስለሆነ ስለዚህ ሲግኒፊካንት መጥቷል ማለት ነው። ሪግሬሽን አናላይሳችን ሲግኒፊካንት መሆኑን ካረጋገጥን በኋላ በቀጣይ አንስታንዳርዳይዝድ እና ስታንዳርዳይዝ ቤታ ኮፊሽንት ቫልዩን እናያለን። አንስታንዳርዳይዝ የምንጠቀምበት ከሆነ የቫሪያብሉን ኦሪጂናል ስኬል ተጠቅመን ለምሳሌ ኤዱኬሽን በትምህርት ደረጃ የስራ ልምድን በአመት ዩኒት ተጠቅመን በደሞዝ ላይ ያላቸውን ለውጥ ለማሳየት ስንፈልግ መጠቀም እንችላለን ማለት ነው። ስታንዳርዳይዝ ቤታ ኮፊሽንት ግን የእያንዳንዱ ቫሪያብል ኢፌክት ሳይዝ ወይም ኮምፓሪዥን ለመስራት የትኛው ቫሪያብል ነው ኢምፖርታንት የሚለውን ማሳየት የምንፈልግ ከሆነ ስታንዳርዳይዝድን እንጠቀማለን ማለት ነው። በኤስፒኤስኤስ አውትፑት ላይ ውጤታቸው ብዙም የተራራቀ አይደለም። የኤዱኬሽን 0.42 ነበር፣ ቤታ ኮፊሽንት ስታንዳርዳይዝ ቤታ ኮፊሽንቱ ደግሞ 0.40 ነው። የኤክስፔሪየንስ አንስታንዳርዳይዙ 0.46 ነበር። እዚህ ላይ ደግሞ ስታንዳርዳይዝ ቤታ ኮፊሽንት 0.47 ነው። አንዱ ላይ የተወሰነ መጨመር አንዱ ላይ የተወሰነ መቀነስ ነው የሚያሳየው። ስለዚህ የትኛውን መጠቀም ይቻላል የሚለውን ነገር መወሰን ያስፈልገናል ማለት ነው። እዚህ ላይ ማስገንዘብ የሚፈልገው ነገር ሪሰርች ዲፌንስ ፕሮግራም ላይ የትኛው ነው ያንተ ጎልደን ሚን ወይም ከቤታ ኮፊሽንት ውስጥ ተነስተህ የትኛው ነው የተሻለ ቫሪያብል ተብለን ብንጠየቅ ስታንዳርዳይዝ ቤታ ኮፊሽንት ካልተጠቀም መልስ መስጠት አንችልም። ስለዚህ የትኛው ነው የምንጠቀመው የሚለውን የጥናታችን ዓላማ ቢወስነውም እንደኔ ግን ስታንዳርዳይዝድ መጠቀም የተሻለ ነው የሚሆነው። የተሻለ ነው የሚለውን እመክራለሁ። እንዲሁም ብዙ ሪሰርቸሮች መጽሐፎችን ብታነቡ ለሶሻል ሳይንስ ሪሰርች ስታንዳርዳይዝ ቤታ ኮፊሽንት ብንጠቀም ይመክራሉ። ለምሳሌ ኤዱኬሽን 0.4 ነው የመጣው። የኤዱኬሽን ቤታ ኮፊሽንቱ ስታንዳርዳይዝ ቤታ ኮፊሽንቱ 0.4 ነው። የኤክስፔሪየንስ ደግሞ 0.47 ነው። ይህንን ኤክስፕሌን ስናደርገው ኤክስፔሪየንስ ከኤዱኬሽን በተሻለ ደሞዝ ላይ ለውጥ ያመጣል ወይም ደሞዝ ላይ ይጨምራል የሚል ኮንክሉዥን ላይ መድረስ እንችላለን ማለት ነው። ምክንያቱም ዩኒታቸውን ተመሳሳይ ስላደረግ ነው ኤክስፔሪየንስ ከኤዱኬሽን የተሻለ ቫሪያብል ነው ብለን ኤክስፕሌን ማድረግ እንችላለን ወይም ኮንክሉድ ማድረግ እንችላለን ማለት ነው። ለምሳሌ አሁን ኤዱኬሽን 0.2 መጥቶ ኤክስፔሪየንስ 0.4 ቢሆን የመጣው ስታንዳርዳይዝ ቤታ ኮፊሽንት ፎር ኤግዛምፕል ነው ያልኳቸው። ኤክስፕሌን ስናደርግ ኤክስፔሪየንስ በኤዱኬሽን ላይ 2 እጥፍ በደሞዝ ለውጥ ላይ ተጽዕኖ አለው ብለን ራሱ ኤክስፕሌን ማድረግ እንድንችል ይረዳናል ማለት ነው። ስለዚህ ከአንስታንዳርዳይዝ ቤታ ኮፊሽንት በሶሻል ሳይንስ ትምህርት ላይ ስታንዳርዳይዝ ቤታ ኮፊሽንትን ብንጠቀም በመጨረሻ ኮምፓሪዥን ለመስራት ወይም የአንዱ ቫሪያብል ከአንዱ ቫሪያብል ያለውን ኢፌክት ለማወዳደር ይጠቅመናል ማለት ነው። በመጨረሻም ሪግሬሽን ሞዴል ስንሰራ ሳለሪ ኢዝ ኢኳል ቱ ኮንስታንቱ 0.436 ብዙ ጊዜ ኮንስታንት ሲግኒፊካንትም ኢንሲግኒፊካንት ሊመጣ ይችላል። ሲግኒፊካንት መጥቶልናል፣ ስለዚህ ሞዴሉ ላይ ማስቀመጥ እንችላለን ማለት ነው። ኢንሲግኒፊካንት ቢመጣ ብዙም ይሄ መደናገር አያስፈልግም። ሲግኒፊካንት መምጣቱና አለመምጣቱ ከፍተኛ ተጽዕኖ ያለው በቫሪያብሎችን ላይ መሆኑን በደንብ አድርገን ልናስተውል ይገባናል ማለት ነው። የሪግሬሽን ሞዴል በምንሰራበት ጊዜ ሳለሪ ኢዝ ኢኳል ቱ 0.436 ኮንስታንት ተርሙ ነው ፕላስ 0.409 x1 ፕላስ 0.477 ታይምስ x2 ፕላስ ኤረር ተርም ብለን እናስቀምጣለን። ኢት ሪቪልድ ይሄ የሚያሳየው ምንድነው? 1 ዩኒት ኢንክሪዚስ ኢን ኤዱኬሽን ፕሪዲክትስ 0.409 ዩኒትስ ራይዝ ኢን ሳለሪ። ይሄ ባያስድ ሲግኒፊካንት ቫልዩ p ሌዛን 0.001 በጣም ሲግኒፊካንት ውጤት ነው ብለናል። በተጨማሪ ደግሞ 1 ዩኒት ኢንክሪዝ ኢን ኤክስፔሪየንስ ፕሪዲክትስ 0.477 ዩኒት ራይዝስ ኢን ሳለሪ ማለት ነው። ከዚህ በፊት እንደገለጽኩት ዚስ ሾውድ ዛት
ኤክስፒሪየንስ ኢዝ ዘ ስትሮንገስት ፕሪዲክተር ዛን ኤዱኬሽን ፎር ሳለሪ ኢንክሪመንትስ ብለን ጀጅ ማድረግ እንችላለን ማለት ነው። ስለዚህ ስታንዳርዳይዝ ቤታ ኮፊሽንት መጠቀም ከአንስታንዳርድ ቤታ ኮፊሽንት በሶሻል ሳይንስ የተሻለ ነው ማለት ነው። ኮምፓራዥን እንድትሰራ ለማወዳደር ይረዳናል ማለት ነው። ውጤታቸው በተመሳሳይ ሜዥርመንት ቫልዩ ስለሚለካ ማለት ነው። በዚህ ቪዲዮ ስለ ሪግሬሽን አናላይሲስ በቂ ግንዛቤ እንደሰጠኋችሁ እረዳለሁኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻናሉን ሼር፣ ላይክ እና ሰብስክራይብ በማድረግ ለሌሎች እንዲደርስ እንድታደርጉልኝ ደግሜ እጠይቃችኋለሁኝ። አመሰግናለሁ።